እያስተባበርን ያለነው። የተወሰኑት ደግሞ እንደ ወላይተኛ እና እንደ ጋሞኛ ያሉት ደግሞ ቅዱሳት መጻሕፍት የተወሰኑት ተጽፈዋል። በኦሮምኛም ያን ስራ እየሰራን ያለነው። አጋጣሚ ደግሞ በመንግስት ጥሪ ለህዝብ ሰላም ሲባል ወደ ሀገረ ስብከታቸው ሄደው ስራ ላይ የነበሩት ብፁዓን ኤጲስቆጶሳትም እንዲመለሱ ወደ አዲስ አበባ እንዲመለሱ ተብለው ሌሎቹ ከተመለሱም በኋላ ምክንያቱም እኛ ህዝብን ለማገልገል ነውና የተነሳንለት ህዝብ ሰላሙንና ደህንነቱን ከመጠበቅ አንፃር ለቤተ ክርስቲያኑም ክብር ለሀገርም ሰላም መንግስት ወደዚህ ኑና እዚህ ቆዩ እስከ ግንቦት ርክበ ካህናት ስላለ ያው በጸሎት ነው የቆየ ነው። አሁንም በጸሎት ላይ ያለ ነው። በእርግጥ እስካሁን ድረስ ያው ለህዝባችን በሐዘኑም በደስታውም በአንዳንድም ባጋጠሙት ነገሮችም እንዳሁኑ እንደዛሬ ወጥተን ያልተናገርነው ምክንያቶች ስላሉና እኛም እስቲ በጸሎት እናሳልፍ በየቦታም በየጊዜም ሁሉን ነገር ከምናወራ ዝምታ ይሻላል እስቲ እንጸልይ በሚል የጸሎት ነው የቆየነው እንጂ በሌላ ምንም ችግር አልነበረብንም። እኛ ብንናገር ልጆቻችን ምዕመናን ይሰማሉ፣ ስለሚሰሙንም ስሜታቸው እንትን እንዳይል በሚል የሀገሪቱንም ሰላም ከመጠበቅ አንፃር በጸሎት ብቻ ነበር የቆየነው። በአሁኑ ሰዓት በዚህ በእመቤታችን ጾመ ፍልሰታ አንደኛው ሱባኤ በእግዚአብሔር ፈቃድ በእመቤታችን በቅድስት ድንግል ማርያም ምልጃና ቃል ኪዳን አንደኛውን ጨርሰን አሁን ሁለተኛውን ሱባኤ በምንጀምርበት ቀን ይህን መግለጫ እንድንሰጥ ያደረገው እንደሚታወቀው እኛ ህዝብ ለማገልገል ነው። ሌላ ዓላማ የለንም። መነሻችንም ቤተክርስቲያን ናት። አሁንም ያለው ቤተክርስቲያን ነው። መድረሻችንም ቤተክርስቲያን ናት። ሌላ ምንም ዓላማ የለንም። ዓላማችን ቅድስት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያንን ማገልገልና ገድሎቷም የተሳካ የተሳለጠ እንዲሆን ማድረግ ነው። ነገር ግን አሁን በምዕራቡ ኢትዮጵያ በኩል ባሉት አህጉረ ስብከቶች በዚህ ጾም ውስጥ እኛ ለህዝብ ራሳችንን ሰውረን በጸሎት ላይ ያለን ግን ህዝባችን በአሁኑ ሰዓት ቅድም በመግለጫ እንደተገለጸው አንዳንድ ችግሮች በየቤተ ክርስቲያናቱ አሉ። አስገዳጅ ነገሮችም አሉ። የተዘጉ ቤተ ክርስቲያናት አሉ። ቅዳሴም እየተቀደሰ አይደለም። በጾም ወቅት ሰዎች በሚጸልዩበት ወቅት የነበሩ ነገሮች አሁን ያሉን ጥቂት ምዕመናንን ወደ አላስፈላጊ ቦታ እንዲሄዱ እያደረገ ስለሆነ ከምናይ ባሉበት በእምነታቸው እንዲጸልዩ ስለ ሀገራችን ኢትዮጵያ ስለ ቤተ ክርስቲያናችን አንድነት ስለ ምዕመናን አንድነትና ፍቅር እንዲጸልዩ ብለን ነው ዛሬ በመግለጫ መስጠትም የተፈለገው። አሁንም እስካሁን ያው እንደተገለጸው በጸሎትና ቅዱሳት መጻሕፍትን በማንበብና በመተርጎም እንደውም አንዳንድ ወደፊት ቤተክርስቲያኑ እንዴት ነው ማገልገል መታደግ ያለብን በሚል እያወራን ያለነው ይመስላል። ከሁላችን ጋር ይሁን።